ባላሰብኩት አጋጣሚ ሰጡኝ። ያተሳፍረኝ ምንም አትደናገጭ፣ ችግር የለም። ዛሬ ልዩ ቀን ነው፣ ፈታ የምንልበት ቀን ነው። ዳጊ ወርተንም ይኸው ዛሬ የምትገናኛችሁት አይ ቲንክ ከዳጊ ጋር ራሱ ወንድሞቼ ናቸው። ሁሉም የእኔ ደስታ አስደስቷቸዋል በጣም። ናታን በተለይ እየበረቀ ለናታን ራሱ ልዩ ቀን ዛሬ እና ደስ የሚል ቀን ነው። ሀይሚ ከዚህ በላይ ይገባሻል። በጣም የተለየሽ ሰው ነሽ ሀይሚ እና በጣም ህይወቴ ላይ በጣም ብዙ አጋጥሞኛል። ባላሰብኩት አጋጣሚ ደግሞ ከአንቺ ጋር አገናኝቶኛል። አጋጣሚዎች እንግዲህ አንዳንዴ እኛ በፈለግነው መንገድ ሳይሆን ባላሰብከው መንገድ ጥሩ እሱ ይሰጥሃል እና ስለዚህ ደግሞ ፈጣሪን አመሰግናለሁ። በጣም ብዙ ነገሮችን ችዬ ነው እንግዲህ ታውቃላችሁ እንግዲህ ናታን ማይታል አይደለም ሶሻል ሚዲያ ላይ ያሉትን እውቀቶች ዳጊ አይታል አይደለ ላይ ምን ላይ ቲክቶክም ላይቭ ስገባ ምናምን እነሱ ነገሮች አልፌ እንግዲህ እንደዚህ አብሬ በማክበሬ በጣም ነው ደስ ያለኝ። ሀይሚ በጣም ተደንግጠሻል መሰለኛል። አይ እኔም በጣም ደስ ብሎኛል፣ ግን አልጠበቅኩም። ያልጠበቅኩት ነገር ነው እና እኔ እንጃ ቃላቶች ራሱ እያጠሩኝ ነው። አይ ማለት ያው እኔ ምን እንደምልህ አላውቅም። ይህ ሁሉ ፕሮግራም እንደዚህ ለፍታ አዘጋጅተህ አላውቅም። ላበላሽብህ አልፈልግም። በጣም ብዙ ዋጋ ከፍለበታል ብዬ አስባለሁ ይህን ፕሮግራም ስታዘጋጅ እና በጣም አመሰግናለሁ። ከዚህ በላይ እኮ ነው የሚገባሽ ሀይሚ። እቺ ለአንቺ ምን አድርጌልህ ነው? ሸራተን ምናምን ትልቅ ባለ 1000 ሰው ጠርቼው ላባከብር ደስ ይለኛል። በቃ አቅሙ ኖሮ እንደዛ ባረግ ደስ ይለኛል። ይሄ በጣም ቀላሉ ነገር ነው። ጀስት ፍሬንዶችን የተቸገርኩት እኔ ችግር የለውም። ነዳጊ ምንም ቤስት ፍሬንዶች ናቸው። እኔ ደስታቸዋል። እነሱ እዚህ ጋር ቦታ ሲመጡ ተጨናንቀው ምናምን አይደለም የመጡት። ሲስተርንም ከቤት ነው ያመጣኋት ምናታን ነው። ገና ስነግራቸው 100,000 መች ነው የምታከብረው ምናምን እያሉ ነበር። እነሱ እንደውም ያልጠበቁት የኔና ያንቺን ነገር ነው። እንደዚህ ጋር በእንደዚህ አይነት መንገድ ያደርጋል ብሎ ስላልጠ በጣም ነው ሞድሽ ትልቅ ቦታ ነው ያለኝ። 200,000 በንጓች ደግሞ ደስ ብሎኛል። ቀጣይ ደግሞ 300,000 ላይ መርጅ ቢደረግና 300 ሁላ ደስ ይለኛል። የምር ማካበር የሆነብኝና ማለት ነው። እና ሀይሚ የተለየሽ ሰው ነሽ። በቅርቡ ደግሞ ሀይሚና ዳኒን ብለን ልንከፍት እንችላለን። በሌላ ቻናልም ታገኙ ትችላላችሁ። ከተገናኘን ቁጥር ስለ አንቺ ነው። አንቺን ካወቀ በኋላ ሚስጥር አታውጣ። ገና ሳንገናኝሽ ስለ አንቺ ሲነግረን ነው በቃ ስለ አንቺ ጥሩነት ምናምን ያወቅ ነው። እና እንደዚህ አንድ ላይ ደግሞ ውስጥ ሆኖ በጣም ደስ ትላላችሁ፣ ታምራላችሁ። ዳንሻ ይህ ልጅ ዛሬ አጥብጥብጠ ሚሄድ ካለብኝ እኛ ረጅም ፕሮግራም ያለ ነው አሁን እንትን አትበል ጀረሞ አትበጥብጥና አንዴ ዛሬ ደስታ ቀን ስለሆነ ቴዲ ነገራችን እየተበተነ ነው። ናታን እንትን በላቸው ሀሳቡን እንትን አድርጉት። ችግር የለውም። ዋናው ነገር ኢንጆይ አድርጉ። ረሞ አትበጥብጠኛ እንዲ ላውራ እያወራው ስለሆነ ገብቷል። ስለሚከበረው እኮ እናወራለን። እያወራን እኮ ነው። መሽቶ ከምቸኩል ከሆነ ምን ትችላለህ? ችግር የለም። ምቸኩል ከቸኩልክ ችግር የለም። አሁን ከእንትና ታስወጣኝ። ሚኒ ቆንጆ አታስጨንቃት በእናትህ ገብቷል። ከእኔ ጋር እናወራለን፣ ግን እሷን አታስጨንቃት፣ ይደብረኛልሽ። እና ብቻ ዛሬ እንደዚህ በይዘው ኢንትሮ የጀመርኩት እንደዚህ ነው። ቪዲዮ መከራ መሃል አግኝቼሻለሁ። ማን ይጠራል? አይ ሶስት ምን ይጠራል? ምንድነው? እንዴንስ ተበረ ጨረስና ሱሺ ያደረገ ጨረስና ይጠርታት ነበር። ማን ይደበረ? መጠራት ይደበረ? መጠራት ይደበረ? ኧረ ሱሲ በእናትሽ አሁን አንተ ይደውልልህ አይደውልኩለት አይደለም ባረ የስንት ዓመት ፍቅረኛ ነበር? አልጠራት ምን ታደርጋለች? ለምን አልጠራችም?
ሶሲ አትበጥብጪ በእናትሽ። እንትን አትበይ፣ ፕሮግራም አታበላሽ ሶሲ። አረሙ አንተ ቤተራት በእናትህ እንደዚህ አይነት ሙድ ለምንድን ነው የምታራምደው? በእናትህ ያው ማን ጠሪ ያደረገህ አንተ ነው? ፕሮግራም በተሽና ከብራን እንድትዘጋጅ ማን ያዘጋጀ? አንቺ ነሽ የጨመርሽው? እኔን እስከዛሬ ብሌም ዝም በል። እኔን እስከዛሬ ብሌም ስታረጊ ዛሬ ደስታ ቀን ነው። ሶሲ እንደዚህ አይነት ኮምፒቲሽን አልደረስንም። ሶሲ በእናትህ ሶሲ ላይ ሰርፕራይዝ ነው። እኔ ምን ማቀው? ኧረ ሶሲ በእናትህ አበደች። ለምንድን ነው የምጠራት አንተ? ምን አገባህ? አትቆጣም፣ አትናገር። በደስታ ቀን ነበር ይሄ ነው የሚቀረት። ሲጀመር ሀይሚ እንደምትመጣ አላውቅም ነበር። ሀይሚ እንደምትመጣ አላውቅም ነበር። ምን ቤት ነህ አንተ? እሱ አይጠራትም እንዴ? ቢፈልግ ኖሮ አንተ ራስህ ምን ቤት ኖ ፕሮግራም ብታበላሹ ነው የመጣችሁት። እንደዚህ ጋር ዳጊ ተረጋግታችሁ አንቺንም እንደዚህ አታለው ቺት ያደርግብሻል። ኦኬ እኔ ካሁን በኋላ አምዳን እንኳን ደስ አለ ቺተር